ማዕከላዊ መንግስትም እስካሁን ድረስ በዚህ ጉዳይ ላይ ያለው ነገር ባይኖርም ከህግ አኳያ ከሰብአዊ መብት አኳያ ዜጎቹን የመጠበቅ ካለበት ኃላፊነት አኳያ ምን እያደረገ ነው? ጥያቄ ለራሴ አንስቶብኝ። ስለዚህ ከስሜት ባሻገር ቂትና ሐዘን ከሚፈጥረው ስሜት ባሻገር እውነታ ላይ መሬቱ ላይ ያለው ነገር ምንድን ነው መገለጫ? አሁን ለደብረጽዮን እንደዚህ አይነት እርምጃ በዚህ ወቅት ለምን ወሰዱ ብዬ ሳስብ እማያቸው አንዱ ትኩረታቸው ነው። ዋህድ ኦልሬዲ የተሰረዘ ፓርቲ ነው የነበረው ትኩረት ለመሳሪያና ወደ አደባባይ መውጣት እንደዚህ አይነት ህገወጥ ተግባር መፈጸም ነበር ያስብ። ከዛ በኋላ የኢትዮጵያ መንግስት ጋር ለመደራደር የሆነ ቦታ ለመቀመጥ ስለነበረበት በህገወጥ መንገድ ያን ቦታ ይዞ የኢትዮጵያ መንግስት ያነጋግር መጀመሪያ ኃላፊነት ወሰዱ። ዋስትና ወስደው ወደ አዲስ አበባ ሄጄ ነው የሚወደበጭ ቅድም እንዳልኩት በምን አይነት ሁኔታ መንግስት ማን ብሎ በመደመድ የሚያልመክረው አላውቅም። ይሄ ካልሆነስ ምንድን ነው የሚሆነው? እና አርሚ 22 ምንድን ነው የታሰበው? ምን እየሰሩ ነው? ዛሬ በሱዳን በኩል በወዲያኛው በኩል የገባው አርሚ 29 ከሱዳን ወታደሮች ጋር ምን እያደረጉ ነው? የኤርትራ ሰራዊት ከሻዕቢያ በትግራይ ድንበር አካባቢ ምን እያደረጉ ነው? በአማራ ክልል ካለው ኃይል ጋራ ህወሓት ምን እያደረጉ ነው? እነዚህ ነገሮች በጥልቀት ስታስባቸው ያስባቸው ነገሮች አሉ። ግን ውጥ ነው። ልታለም ትችላለህ፣ ልትፈልግ ትችላለህ። ግን ህልምህና እቅድህ ምን ያህል ስኬታማ ሊሆን መገመት የማትችል ከሆነ አንተ ከባድ ነው። ግን አሁን እኔ ለህወሓት አለ ከባድ ህዝቡን ከባድ። ስለዚህ ህዝቡ ሊደረስበት ይገባል። በእርግጥ ከዚህ በፊት በትግራይ ክልል እንቅስቃሴ ላይ የነበሩ 5 የፖለቲካ ፓርቲዎች ጥምረት መፍጠራቸውን አውቃለሁ። በጀነራል ጻድቃን የሚመራ አንድ የለውጥ እንቅስቃሴ እንደተጀመረ አውቃለሁ። ምን ላይ እንደደረሰ አሁን ባላውቅም ይሄ ንቅናቄ ትግራይ ይታደጋል የሚል ሀሳብም ነበር። አሁንም ድምጻቸውን ሊያሰሙ በግልጽ ጀነራል ጻድቃን ወይም አቶ ጌታቸው ረዳ የግላቸው ከሚያቀርቧቸው በፌስቡክ ፔጃቸው የተለያዩ ትዊተር እንትናቸው ላይ ከሚያስቀምጡት መልእክት ባሻገር አንድ ነገር መሰማት ያለበት ለትግራይ ተስፋ የሆነ አንድ ነገር መሆን ያለበት ይመስለኛል። ይሄ በተለይ 5 ፓርቲዎች ይሄ በአቶ ጌታቸው የሚመራው ስምረት የሚባለው ፓርቲ አረና ትግራይ፣ ባይቶና፣ ትንሣኤ ሰላም በርታና ቀንጫ ሀቅ የሚባሉ እነዚያን ይዘው ይገባል ብዬ አስባለሁ። ከዛ ባሻገር ከፓርቲዎቹም ባሻገር ወታደራዊ አመራርን ያካተተው ይሄ ስብስብ እነዚያ ጀነራል ገብረእግዚአብሔር በየነ ጉዳዩን ጥሩ ናቸው። ሌላው የቀድሞ አየር ኃይል አዛዥ የነበሩት ማድረስ ጀነራል ብርሃኑ ጸጋሃይማኖት እንዲሁም እንደ ጀነራል ጻድቃን የሚያጠቃልለው ይሄ በተለይም ደግሞ የፕሪቶሪያው ስምምነት ላይ የነበሩትና አሰፋ አብርሃም በዚህ እንትን ላይ